ኮፒዎች ማለት ነው። ኮፒ ማለት ምን ማለት ነው? አንድ ሰው ነገር ሲያረግ ካያችሁ ቀጥታ ሄዳችሁ የምታረጉ ሰዎች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህ ቤት ተከታታዮች እንደምናችሁ፣ እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ባላችሁበት ዓለም ዳርቻ ሰላምታ ይድረሳችሁ። ይህ ቤት ሶፊ ቻናል ይባላል። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባሮች በላይክ ጀምሩ ቪዲዮ ማለት ነው። ዛሬ የመጣሁበት ቪዲዮ በደንብ አብራርቼ እነግራችኋለሁ። በተቻለኝ አቅም ጉሮሮ ያሞኛል፣ ምን እንደታመምኩኝ አላውቅም። ይሄ የማውራት ራሱ እንትን የለኝም እንላችኋለሁ። እንዴት ናችሁ? ደህና ናችሁ አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ቪዲዮ ከሰራው በጣም ቆይቷል አይደል? አዎ ላይቭ ላይ ምናምን ገባለሁ እንደዛ ነበር ነው። ለዛ ነው የጠፋሁት። እንዴት ናችሁ? ደህና ናችሁ? በቪዲዮ መገናኘት ራሱ በጣም ትልቅ ነገር ነው እና ለቤቱ አዲስ ከሆናችሁ ዛሬም ነገም ሰብስክራይብ እያደረጋችሁ ገፋ አድርጉ፣ ጫና አድርጉና በደንብ አስረግጣችሁ የደወል ምልክት ተጭናችሁ ገፋ አድርጉኝ ማለት ነው። እንዴት ናችሁ? ደህና ናችሁ አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ኑሩልኝ። ለምታበረታቱኝ ከጎን የሆናችሁ በተለያየ ነገር በምን ከጎን የሆናችሁ ቴንክ ዩ ሶ ማች። እንግዲህ እቺ ነገር ተወዳቷላችሁ አውቃለሁ። እሺ ዛሬ የመጣሁበት ነገር ትልቁ ነገር መሰላችሁ? አንዳንድ ሰዎች ማለት ነው አንድ ሰው የሰራውን ነገር ኮፒ አድርጋችሁ ስትወስዱት ያ ሰው ያንን ነገር የሰራበት መነሻውና መድረሻው ጠንቅቃችሁ ማወቅ አለባችሁ። ያ ሰው አምኖበት የሚሰራ ነገር አለ። ይሄን በሆን በዚህ ተነስቼ ይሄን ባረግ ይሄን በሆን ይሄ እንደዚህ አይነት መፍትሄ ያለኝ ብሎ ይገባበታል። እናንተ ግን አንዳንድ ሰዎች ምንም መፍትሄ ሳታዘጋጁ ሰውን ተከትላችሁ ትገባላችሁ፣ መውጫ ታጣላችሁ። የሆነ ነገር ስትሰሩ በራሳችሁ የመነጨ ነገር መፍትሄ ያላዘጋጃችሁለት ነገር አትግቡና አትስሩ። ተው ማለት ነው። ምን መሰላችሁ? አንዷ ሰው ያረገ ነገር ነው ብላ ህይወቷን ትሸጣለች። በቃ አይደለንም፣ ትልቅ ሰዎች ነን። አብዛኞቻችን ዩቲዩበሮች በጣም የበሰልን ሰዎች ነን። በጣም የበሰልን ሰዎች ነን። ግን ለአበሳሰር ራሱ አንዳንዱ ጭራሽ እሳት ይበዛበታል መሰለኝ፣ ያራል ይመስለኛል አንዳንዴ። ወይስ ጥሬነት ነው ያለባችሁ? እንዴት ነው እናንተ በ21ኛው ክፍለ ዘመን ሰው ያረገው ነገር ኮፒ ገልብጣችሁ ወደ እናንተ የምታመጡት? ኮፒ የሆነ ሙዱን ቀይሩለታ። እድሜ ለቴክኖሎጂ በሆነው ነገር ቀያይሩታ። የሆነ ነገር እንዴ የሆነ ነገር ተፍ ካላችሁ እኮ ደህና አሁን ከሌላ ሀገር ራሱ የሆነ ነገር እውቀት ቀስማችሁ በእኛ ገልብጣችሁ መስራት ትችላላችሁ እኮ። ኮፒ እኛ ያደረገው ነገር ብድግ አድርጋችሁ ወስዳችሁ ሰሩትና ለእናንተ ለህይወታችሁ ጫና የሚሆኑባችሁ ነገር አለ። ገብቷችኋል? ስለዚህ እናንተ ለአንድ ነገር መፍትሄ ሳታበጁለት ይሄ ቢመጣብኝ ይሄ ቢፈጠርብኝ እንደዚህ አላረግም ወይ የሚለው ነገር አሳምራችሁ አውቃችሁ ግቡበት እንጂ ከመሬት ተነሳችሁ ኤከሌ ያረገች ብላችሁ የምታረጉት ነገር ለእናንተ ጥሩ አይደለም። ኤከሌ ያረገ ብዬ የሆነ ነገር ነው ኤከሌ ያረገ ነገር ነው ብዬ ባረክ እኔ ላይ ህይወቴ ላይ ጫና የሚያመጣብኝ ነገር ከሆነ እኔ ትልቅ ሰው ነኝ። ጫና ያመጣውበት ህይወቴ ላይ ራሴ ነኝ እንጂ ሰው አይደለም። አሁን ለምሳሌ 24 ሰዓት ቁጭ ብለው ላይቭ የሚሰሩ ሰዎች ካሉ የሚመቻቸው ከሆነ ኮንትራት የሚሰሩ ከሆነ እነሱ ለምን አልሆንኩኝም አይደለም። እነሱ ለእንትናቸው ለማነው ለላይቫቸው የሆነ መፍትሄ አበጅተው ከኮንትራት ቤታቸው የሆነ ነገር አመቻቸው ሊሆን ይችላል። እኔ ከመሬት ተነስቼ ኤከሌ እንደዛ ስላደረገች ብዬ ተጋድሜ የምቀርበት ታሪክ የለም። ገብታችኋል? ለምሳሌ ነው የምላችሁ። እና ምን ለማለት ፈልጌ ነው? አንድ ሰው የሆነ ነገር አረገ ብላችሁ ታረጉና የገባችሁበት ወጥመድ መውጫ ታጣላችሁ። አስቡ። አንድን ነገር ከመስራታችሁ በፊት ተጠንቅቃችሁ ስሩ። አንደኛው ነገር ሰው ሀገር ነው ያላችሁት። ሁለተኛው ነገር ዩቲዩብ ምን እንደሆነ አያስታውቅም። ወይ እንሄድበት ነው ወይ አንሄድበትም። ይሄ ምን መሰላችሁ? ወይ ይሄ ዩቲዩብ ተሳክቶልን ፍሬ ሊያፈራ ነው ወይ ላያፈራ ነው። ግን ህይወታችን አደጋ ውስጥ መውደቅ የለበትም። ብዙ ልጆች አሁን ላይቭ ላይ ይገባሉ። ላይቭ ላይ ገብተው ሚዩት አድርገው 24 ሰዓት ቁጭ ብለው 4 ሰዓት 5 ሰዓት ቁጭ ብለው በሚዩት የሚወጡ ለምንድን ነው? ይሄ ወይ ሊሆን ነው ወይ ላይሆን ነው፣ ህይወቴ ላይ በላሽ ብለው የሚያበጁት ነገር ነው እንጂ እነሱ እንደኛ ገብተው ጣጣጣጣ ማለት አቅቷቸው አይደለም። ግን እነሱ የራሳቸው እርምጃ አስተካክለው ስለሚራመዱ ነው። ከኋላቸው ከጀርባቸው ያለ ነገር አጥንተው ይሄ ላይቭ ገብቼ በቪዲዮ እንደዚህ ባረግ ይሄ ጫና ከመጣብኝ መውጫ አጣለሁ ወይስ አገኛለሁ የሚለው ነገር ከራሳቸው ጋር ተወያይተው ነው የሚያደርጉት እንጂ አቅቷቸው አይደለም። እውነት ለመናገር በጣም ብዙ ልጆች አሉ፣ ጎበዝ ልጆች ከካሜራ ጀርባ ሆነው ቀን ሙሉ በሚዩት የሚውሉ ልጆች፣ ከማንኛችንም በላይ ዕውቀት ያላቸው ልጆች አሉ። ይሄ ለምንድን ነው
የሆነ ነገር እዚህ ሰው ሀገር ቢደርስብኝ አስተካክዬ ማለፍ እችላለሁ ወይ መወጣጫ አገኛለሁ ነው ወይ ብለው ስለሚያስቡ ነው እንጂ ወጥተው እንደኛ መጮህ አላቃታቸውም። እናንተም ደግሞ እና የከለ አንዳንዶቻችሁ ማለት ነው የከለ አረገች ብላችሁ እንደ እርጎ ዝም ብጥልቅ የምትሉ ሰዎች ህይወታችሁ አደጋ ላይ ሳይወድቅ ይሄ ቢሆን ይሄ መውጫ አለኝ ወይ ይሄ ቢወጣ ይሄ መውጫ አለኝ ወይ ብላችሁ መጀመሪያ ማሰብ አለባችሁ ማለት ነው። አንደኛው ነገር አሁን ለምሳሌ እኔ ላይ ለመቀመጠው አንደኛው ኢትዮጵያ ልገባ ነው። ሁለተኛው ነገር ጊዜ እየጨረሱኝ ስለሆነ ሀገር ይገባለሁ ካሁን በኋላ ምንም አይፈጠርም ብዬ ስለማስብ ነው። ትኬቴን ተመቻችቶልኛል ለዛ ነው። እና እናንተ እኔ ስላረኩኝ ሳይሆን ሌሎቹም ያረጉ ነገር ነው ብላችሁ ግማሾቻችሁ ሆነ ነገር ከምንም በላይ ከዩቲዩብ አስቀድማችሁ ስራችሁን አስቀድሙ። ዩቲዩብ ውጤት እናገኛለን አናገኝም ገና ተስፋ የሌለው ነገር ነው። ዩቲዩብ ብላችሁ ድስጥታችሁ የሚቃጠልባችሁ ስነ ስርዓት ዩቲዩብ ከስርስሩ ቀስ ብላችሁ መስኮት አላጣ ማለት ተሳንት ከከስ ተረጋግታችሁ አስባችሁበት አውጥታችሁ አውርዳችሁ በስነ ስርዓት ለመስራት ሞክሩ። ስንት ልጆች ናቸው አሁን ሞኒ ለመሆን ደርሰው የወረዱት? ይሄ ለምንድን ነው? ያ ስራ እንዳይበላሽባቸው ለሱ እንትን ያሉ እየሰጉ ነው እንጂ እኮ እንደኛ ወጥተው ጣጣ ማለት አቅቷቸው አይደለም። ስለዚህ ወደ ያላብዛባችሁ ቪዲዮ ታበዣለሽ እያላችሁ ነበር የሆነ ጊዜ ላይ። ይሄ ደግሞ እኔ ለሰዓት ብዬ ነበር። ኖርሜ ነው ሰዓቱ ቢቀር ይችላል። እናንተ ከመሰረቻችሁ ለሶፊ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባሮቹም ደግሞ በላይክ ጀምሩት። እንግዲህ ይሄ ነገር ገብታችኋል ብዬ አስባለሁ። ራሳችሁን ሁኑና አቅረቡ። ዩቲዩብ ላይ ስትቀርቡ ራሳችሁን ሁኑ። ኮፒ ምናምን አያስፈልግም። የራሳችሁን እውቀት ተጠቅማችሁ ቅረቡ። ደደብም ከሆነ ደደብ ሆናችሁ ቅረቡ። አዋቂም ከሆናችሁ አዋቂ ሆናችሁ ቅረቡ። እውቀትም ካላችሁ ተጠቀሙበት። ያላችሁን እውቀት ተጠቅማችሁ እንጂ ዩቲዩብ መስራት ያለባችሁ ኮፒ ከዛ እየለቃቀማችሁ ነው አይደለም። ይሄ ትክክል አይደለም። ያላችሁን እውቀት ተጠቀሙት። በቃ አለቀ። እስቲ አሁን ዩቲዩበር እንዳለው ምግብ መስራት የሚችሉ በምግባቸው፣ በጽዳታቸው፣ በካባቢያቸው በመናቸው ይመጣሉ። እናንተ ግን የሰውን ኮፒ አድርጋችሁ እየወሰዳችሁ ራሳችሁን እየገደላችሁ ነው። ራስን መጥላት ነው ይሄ። የራሳችሁ ነገር አምጡና ስሩ። ይሄ ነው። እሺ አሁንም ዛሬ ነገም ሰብስክራይብ ማድረግ እንዳትረሱ ለቤቱ አዲስ ከሆናችሁ። ከዛ ደግሞ ሁላችሁም አዲስ ዩቲዩበሮች የሆናችሁ ደግሞ ሁሌም በኢትዮጵያ 8 ሰዓት ላይቭ ላይ እንገናኝ። መታችሁ አካውንታችሁ ማሳደግ ከፈለጋችሁ ወደ ሞኒ መሸጋገር ከፈለጋችሁ ከኛ ጋር ተቀላቀላችሁ ስራችሁ መስራት ስላላችሁ ማለት ነው። ይሄ ቤት ሶፊ ቤት ይባላል ወይም ሶፊ ቻናል ይባላል። ለሶፊ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባሮች በላይ ጀምሩ። በቀጣይ ቪዲዮ እስከምንመለስ ድረስ ሰላምና ፍቅር ለሰው ዘር ላለሁ ባይ